በተስፋ ተሞልቶ ነገን እያለመ በደማቅ አሻራ ስሙን ያቀለመ ኮበል ኮበል በትጋት እየሠራ ለመውደቅ ተነስቶ አንሰራራ ኮበል ኢንዱስትሪ። በንግድ ሥራ ዓለም ውስጥ መክሰርና ማትረፍ ከፍና ዝቅ ማለት የተለመደ ሲሆን ከውድቀት ማንሰራራት ግን ጽናትን ይጠይቃል። በትጋት በላብና በጥንካሬ ከጨለማ ወደ ብርሃን መውጣት እንደሚቻል የዚህ ድርጅት ታሪክ አንዱ ምሳሌ ነው። ማህበረሰቡን ለማገልገልና ዘላቂ እሴትን ለመፍጠር ራዕይ ያለው ድርጅት በበርካታ ውጣ ውረዶች ፈተናዎችን ተቋቁሞ ማንሰራራት ችለዋል። በደማቅ አሻራ ስሙን ያቀለመ የትውልድ ብርሃን። የመቋቋም ችሎታቸውን የሚፈታተኑ ውስብስብ ችግሮች ቢኖሩም ተስፋ ግን አልቆረጡም። በ2014 ዓ.ም ኮበል የጽናት ምልክት በሆኑት በሠራተኞች በአመራሩና በቦርዶች እጅና ጓንትኖ በመሥራት ወደ አትራፊነት ተቀይረዋል። በዚህም ከ180 ሚሊዮን ብር በላይ በማትረፍ ዛሬ በተለያዩ የንግድ ሥራዎች ዘርፍ በመሰማራት በእንቅስቃሴ ላይ ይገኛል። ኮበል በተለያዩ ዘርፎች ቆዳና የቆዳ ውጤቶች ምርት፣ ከእንጨትና ከብረት የሚሰሩ የቤትና የቢሮ መገልገያ ቁሳቁሶች፣ በሆቴልና መዝናኛ፣ በአስመጭነት ንግድ፣ የቀላልና ከባድ ተሽከርካሪ፣ የግብርናና ኮንስትራክሽን ማሽነሪዎች፣ የብረታ ብረትና ብረታ ብረት ያልሆኑ ግብዓቶች፣ ምግብና ምግብ ነክ ምርቶች፣ በላኪነት ንግድ፣ የቅባት እህሎች፣ የቁም ከብት፣ ዕጣንና ሙጫ፣ ለመንግሥታዊና መንግሥታዊ ላልሆኑ ድርጅቶች ደረጃውን የጠበቀ ኢንተሪየር ዲዛይን ከሙሉ ግንባታ ጋር በመሥራት ላይ ይገኛል። ኮበል ኢንዱስትሪ አክሲዮን ማኅበር ከ212 በላይ ቋሚ ሠራተኞችና በርካታ የኮንትራት ሠራተኞች ያሉ ሲሆን ኮበል ትርፍ ብቻ ሳይሆን በጥቃቅንና አነስተኛ ዘርፎች ለወጣቶች ዕድል የፈጠረ ነው። የኮበል የነገ ሥራዎች ዛሬ ላይ እየተገነቡ ነው። 2 ባለ 12 ፎቅ ሕንፃዎች፣ በአንድ ጊዜ 400 ሰዎችን ማስተናገድ የሚችል ዘመናዊ ባርና ሬስቶራንት አዳራሽ፣ የመኖ ማቀነባበሪያ ፋብሪካ ባህር ዳር ላይ ሥራ የጀመረ ሲሆን በቅርብ ጊዜ የደሴ የገራዱና የአብርሃ ጅራ ላይ አዲስ መኖ ማቀነባበሪያ ፋብሪካ ማምረት ይጀምራል። የድንበር ተሻጋሪ ደረቅ ጭነት ትራንስፖርት አገልግሎት እየሰጠ ይገኛል። በኢምፖርትና በኤክስፖርት የተሟላ ንግድ በመሥራት ላይ ይገኛል። ከእኛ ጋር አብራችሁ ለመሥራት ያሰባችሁ በራችን ክፍት ነው ይላል ኮበል ኢንዱስትሪ አክሲዮን ማኅበር። ኮበል ብርቱ ነው ክንዳችን፣ ይመስክር ሥራችን፣ ለውጥ ነው መለኪያችን፣ የራዕይ የግባችን። ኮበል ነው ስማችን።